አዱኛ ለገሰ ወልደ ማርያም 3.43 ከሜካኒካል ኢንጂነሪንግ ትምህርት ክፍል። ኢየሩሳሌም ጀማል ሰይድ 3.82 በማምጣት ከኬሚካል ኢንጂነሪንግ ትምህርት ክፍል። ከኢንፎርማቲክስ ኮሌጅ የአብስራ ሻውል አስፋው 3.98 ሰሚራ ከማል ተረዳ 3.78 ከኢንፎርሜሽን ቴክኖሎጂ ትምህርት ክፍል። ከናቹራል ኤንድ ኮምፒቲሽናል ሳይንስ ኮሌጅ ሳሙኤል ታደሰ ህርባዬ 3.91 በማምጣት ከባዮሎጂ ትምህርት ክፍል። ሄለን ደረሰ ዳኘ ከባዮሎጂ ትምህርት ክፍል 3.8 በማምጣት። ከሄልዝ ኤንድ ሜዲካል ሳይንስ ኮሌጅ ሸው አበራ ሁሉቃ 3.96 በማምጣት ሁለቱንም ሜዳሊያ ትወስዳለች ማለት ነው። ሸው አበራ ሁሉቃ። ከኤጁኬሽን እና ቢሄቨራል ሳይንስ ኮሌጅ ብስኩት አለማየሁ ለማ 3.73 በማምጣት ከአዳልት ኤጁኬሽን ኤንድ ኮሚኒቲ ዲቨሎፕመንት ትምህርት ክፍል ትሸለማለች ማለት ነው። ሁለቱንም ሜዳሊያ ትወስዳለች። ከቢዝነስ እና ኢኮኖሚክስ ኮሌጅ ነቀሳ ሰንበታ ዋቀሳ 3.95 ከማናጅመንት ትምህርት ክፍል። ሞኒካ በቀለ ዋና 3.88 ከሎጂስቲክ ሰፕላይ ማናጅመንት ትምህርት ክፍል። ከሶሻል ሳይንስ እና ሁማኒቲስ ኮሌጅ ትዕግስት ጻድቅ ተካልኝ 3.96 በማምጣት ከጆርናሊዝም ኤንድ ኮሚኒኬሽን ትምህርት ክፍል ሁለቱንም ሜዳሊያ ትወስዳለች። ከአግሪካልቸራል ሳይንስ ኮሌጅ ሀብታሙ አደራ ቦጋለ 4 ነጥብ ማምጣት ከአግሪካልቸራል ኢኮኖሚክስ። የነነሽ በዙ ጠበቃ 3.97 ከአግሪካልቸራል ኢኮኖሚክስ። ሞራል ስጧቸው።